ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ነቢዩ ዓለይሂ ሰላቱ ወሰላም ሰሉ ዐለ ነቢይ በልጅነታቸው ጊዜ ይባላል ና ተጫወት ብለው አቻዎቻቸው ለጨዋታ ሲጋብዟቸው አነ ለስቱ ሊሃዛ እኔ ለዚህ አልመጥንም ይሉ ነበር። እኔ ለዚህ አልተፈጠርኩም ይሉ ነበር። እስኪ ለዚህ አልተፈጠርኩም ምንለው ነገር መኖር የለበትም ወይኛ አይደለም እንዴ? እኔ አይመጥነኝም፣ እኔ ከዚህ በላይ ነኝ፣ እኔ ለትልቅ ዓላማ ምኖር ሰው ነኝ የሚል ስሜት ውስጣችን ላይ መፍጠር ያስፈልጋል። ሁሌም ወንድሞቼ አደራችሁን እችን እንደው ሁሌ እናስመርባት። ለእናንተም ለእኔም አደራ ምለው ንስር አሞራ ከፍ ብሎ ስለሚበር ፍሬሽ ስጋ እንጂ አይበላም። ጥንባንሳ ዝቅ ብሎ ስለሚበር ሁሌም ቆሻሻ ነገር ላይ ነው የሚገኘው። ከፍን በል ወላሂ ከፍን በል። ነቢዩ ዓለይሂ ሰላቱ ወሰላም ኢነላሃ ዩሒቡ መዓሊየ ልእሙር አላህ ስብሓነሁ ወተዓላ የነገሮችን ከፍ ያለውን ይወዳል አሉ። ወየክረሁ ሰፋሲፈሃ አው ሲፍሳፈሃ ይህ ርካሽ ውዳቂ ነገርን አላህ ይጠላል ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። አላህ የሚወደው ከፍ ያለን ነገር ነው። እንደው እሳቸውም እኮ ዱዓ ስታደርጉ አሉ ጀነትን ስትለምኑ አላህን አሉ እንደው ጌታዬ እንደው አደራህን እንደው ጀነትን ብቻ አስገባኝ ከጀሃነም አድነኝ እንጂ የትም ቦታ ጀነት ችግር የለም አትበሉ። ጀነትን ስትለምኑ ፊርደውሰል አዕላ ከፍ ያለውን ፊርደውስን ለምኑት አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አየህ ከፍ ያለ ነገር ሁሌም አእምሯችን መለጠጥ መቻል። ትልቅ ነገር ለትልቅ ነገር የሚሰራ ሰው ትንንሽ ነገሮችን መናቅ ይጀምራል። እኔ አይመጥነኝም ይላል። ዓላማ አለው። ለዓላማ የሚኖር ሰው እኮ ምንም ነገር አያታለውም። ታውቃላችሁ ዩሱፍ ዓለይሂ ሰላም ያችን የመሰለች ቆንጆ ዙለይኻ በዛ አይነት ስልጣን ላይ ያለች 7 በር ዘግታ ይሄው አለሁልህ ተዘጋጅቼልሃለሁ ስትላቸው ግብ ያለው አላህ ጋር ግንኙነት ያላቸው ሰው ስለሆኑ እኮ ነው አለ በጣት ሰው ተሄዱት ይህንን ፊትና መዓዘላህ በአላህ እጠበቃለሁ ብለው ተግባባን። ግልጽ ነው አባባሌ። እዚህ መዓዘላህ ምንላቸው እኔ ለዚህ አልተፈጠርኩም ምንላቸው ከፍ ምንልባቸው